ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ የገንዘብ ሚዲያ ተከታታዮች እንደምንላችኋል። ሁለተኛው ሪቪው ሪፖርት ከወጣ የተወሰነ ቀናት ሆኖታል። እንዲያውም የብድር እድገት ጣሪያው በተነሳ በነጋታው ነው ሪፖርቱ የወጣው። ግን ውስጡ ገብቶ ለማንበብ ያልቻለ ሰው የተወሰነ ኢንፎርሜሽን እንዲያገኝ እስቲ ለእኔ ስታንድ አውት ያደረጉትን ነገሮች ልንገራችሁ። ከአይኤምኤፍ ሪቪው ሪፖርቶች አንዱ ደስ የሚለኝ ነገር ኖርማሊ የማታገኙትን ዳታ ታገኛላችሁ። ለምሳሌ ዲድ ዩ ኖ ዛት ወደ ኢትዮጵያ ከገልፍ ስቴትስ ከነዚህ አረብ ሀገሮች የሚመጣው ሬሚተንስ የአጠቃላይ ሬሚተንስ 35% እንደሆነ ታውቃላችሁ? ትልቅ ማርኬት ነው። ይህንን እንግዲህ ሬሚተንስ ላይ የምትሰሩ ሰዎች ኮንሲደር አድርጉት። በጣም ትልቅ ማርኬት ነው እዛ ጋ ያለው። ሌላው ያገኘሁት ነገር ታክስን በተመለከተ የኢትዮጵያ መንግስት እስከ ማርች መጨረሻ 2026 ድረስ እሰበስባለሁ ብሎ ካቀደው 525 ቢሊዮን ብር ኦልሞስት እጥፍ የሚሆን 906 ቢሊዮን ብር ታክስ ሰብስበዋል። ሌላ አንድ ያገኘሁት ነገር አንዳንድ ጊዜ የኢትዮጵያ ስታቲስቲክስ ሰርቪስ ፐብሊሽ የሚያደርገው የኢንፍሌሽን ሬትን ትንሽ እኛ በዕለት ተዕለት ህይወታችን ላይ ከምናየው ሬት ዝቅ ብሎ እናገኘዋለና ለሱ ኤክስፕላኔሽን የሚሆን ነገር የአይኤምኤፍ ሪፖርት ላይ አለ። እሱም እዚች ጋር እንደምታዩት ሊኩዊድ ፊውልስ እና ትራንስፖርት የኮንሰምሽን ባስኬቱ 3% ብቻ ነው። ስለዚህ የነዳጅና የትራንስፖርት ዋጋ በጣም ቢጨምር የኢንፍሌሽን ሬቱ ላይ በምናስበው ልክ ሪፍሌክትድ ሆኖ አናገኘው። ኤኒዌይስ ኢንፍሌሽንን በተመለከተ አይኤምኤፍ ፕሬዲክት የሚያደርገው 2025-2026 ፊስካል ይር እስከሚያልቅ ድረስ ማለትም እስከ ዲሴምበር አካባቢ ድረስ ኢንፍሌሽን ሬቱ እስከ 14% ከቀነሰ በኋላ ከዛ በኋላ ግን ሌት 2026 ላይ መልሶ ወደ ሲንግል ዲጂት እንደሚሄድ ነው። ሌላው በዚህ በአምስተኛው ሪቪው ሪፖርት ያገኘሁት ነገር እነዚህ የውጭ ምንዛሬ ጨረታዎች ኮምፔቲቲቭ ቢሆኑም አይኤምኤፍ አንድ ኖቲስ ያደረገው ነገር ባንኮቹ የሚያስገቧቸው የጨረታ ዋጋዎች ክለስተር ያደረጉ ወይም ደግሞ አንድ ቦታ ላይ ሰብሰብ ያሉ ናቸው። እስከ ኤፕሪል መጨረሻ 2026 ወደ 1.4 ቢሊዮን ዶላር የውጭ ምንዛሬ ባክሎግ ወይም ደግሞ የተጠራቀመ ጥያቄ እንደነበረ በዚሁ በሪቪው ሪፖርት እናገኛለን። ሌላው የዕዳ ጉዳይ ነው። ይሄ ሪፖርት እንደሚለው ከሆነ በበጀት ዓመቱ የመጀመሪያው 8 ወራት ውስጥ የኢትዮጵያ መንግስት ከአይኤምኤፍ እና ከወርልድ ባንክ ያገኘው ወደ 1.2 ቢሊዮን ዶላር ነው። ቶታል የተለቀቀላቸው ደግሞ ወደ 1.25 ቢሊዮን ዶላር ነው። ማለትም የአይኤምኤፍ እና የዓለም ባንክ ሼር ምን ያህል ትልቅ እንደሆነ አይ ቲንክ ይሄ ጥሩ ማሳያ ነው። ሌላው በዚህ ሪፖርት ላይ ከተጠቀሱ ነገሮች መካከል ትንሽ የሚያስደነግጠው ነገር ከህዝቡ በመንግስት ላይ በሚፈጠረው ጫና ፖሊሲ ስሊፔጅ እና የሪፎርም ትግበራ ዲሌይ ወይም ደግሞ መዘግየት የልማት አጋሮችንና የአበዳሪዎችን ድጋፍ ሊያሳጣን እንደሚችል ተቀምጧል። ይሄ ከተፈጠረ የፋይናንሲንግ ጋፓችን በጣም ሊጨምር ይችላል። የተወሰኑ ነገሮች ደግሞ እዚህ ሪፖርት ላይ ወደፊት ስለሚፈጠሩት ነገሮች አመላካች ናቸው። አንዳንዶቹ ግን ከታቀደላቸው ጊዜ በፊት የተደረጉ ነገሮች ናቸው። ለምሳሌ ያው እንደምታውቁት ከሆነ ብሔራዊ ባንክ 24% የብድር እድገት ጣሪያን ሲያነሳ አብሮ ኤክስፖርተሮች ለባንክ በግዴታ መሸጥ ያለባቸው የውጭ ምንዛሬ ምጣኔ ከ50 በመቶ ወደ 30 በመቶ ከፍ አድርገውታል። ማለትም ኤክስፖርተሮች 70% መያዝ ይችላሉ። ግን በዚህ ሪፖርት ላይ እንደተጠቀሰው ከሆነ ይህንን የሰሬንደር ሪኳየርመንት እስከ ሴፕቴምበር 2026 መጨረሻ ድረስ ሙሉ በሙሉ ሊያነሳው እንደሚችል ተቀምጧል። ሌላው እንግዲህ በዜናም በሰፊው ሰርኩሌት ሲያደርግ የነበረ ነገር ነው። የኢትዮጵያ ብሔራዊ ባንክ እስከ ሴፕቴምበር 2026 መጨረሻ ድረስ ለወርቅ አውጪዎች ከገበያ ዋጋ በላይ የሚከፍለውን ፕሪሚየም ሙሉ በሙሉ እንደሚያስቀርና እስከ ዲሴምበር 2026 ደግሞ ሙሉ በሙሉ ከወርቅ ስራ ላይ እንደሚወጣ በዚህ ሪፖርት ተጠቅሷል። የምታስታውሱ ከሆነ የብሔራዊ ባንክ ገዢ ከሞኔታሪ ፖሊሲ ኮሚቴ ስብሰባ በኋላ ከወርቅ ስራ ሙሉ በሙሉ ትወጣላችሁ ወይ ተብለው ሲጠየቁ ገና እያስጠናን ነው አልታወቀም ነበር ያሉት። የአይኤምኤፍ ሪፖርት ላይ ግን ብሔራዊ ባንክ የወርቅ ገበያ ላይ የሚኖረውን ቀጥተኛ ተሳትፎ እስከ ዲሴምበር 2026 ድረስ እንደሚያቆም ሪፖርቱ ይጠቅሳል። ሌላው እንግዲህ የአይኤምኤፍ ፊፍዝ ሪቪው ሪፖርት የፓራላል ማርኬቱን ወይም ጥቁር ገበያውን ዋጋ መጨመር ምን ድራይቭ እያደረገው እንደሆነ እዚች ቦክስ ላይ አስቀምጧል። ከነዛ መካከል ባንኮች ጋር ያለ ከፍተኛ የሆነ ትራንዛክሽን ኮስት እንግዲህ ከነ አገልግሎት ክፍያቸው 4%፣ የብሔራዊ ባንክ 2.5%፣ ያው እንደምታውቁት እሱ ወደ 1.5% ተቀንሷል። እንዲሁም ደግሞ ባንኮቹ እርስ በርሳቸው ኮሉድ አድርገው ወይም ደግሞ ተስማምተው እነሱ ከፍተኛ ትርፍ የሚያገኙበትን ዝቅተኛ ቮሊዩም ወይም ደግሞ ብዛቱ ዝቅተኛ የሆነ ትራንዛክሽን
ቅድሚያ በመስጠት የውጭ ምንዛሬ አሎኬሽን ወይም ድልድል ውሳኔዎች በመወሰን ለራሳቸው የገበያ ፓወር ወይም ማርኬት ፓወር እንደሚሰጡ ተጠቅሷል ማለት ነው። ሌላው ኢምፖርትን በተመለከተ ከፍተኛ የሆነ የታክስ ጫና እንዳለ እንግዲህ የከስተምስ ዲዩቲ ከ0 እስከ 35%፣ ሱር ታክስ 10%፣ ኤክሳይዝ ታክስ ከ5 እስከ 500%፣ ቫት 15% እና ይሄ ሁሉ ተደምሮ ደግሞ አንድ ላይ የጉምሩክ አርቢትራሪ ኦር ኢንፍሌትድ ከስተምስ ቫሉዌሽን ነው የሚል ጉምሩክ የሚሰጠው ራንደም የሆነን ከፍ ያለ የዋጋ ግምት ኮንትሮባንድንና የጥቁር ገበያ እንቅስቃሴን ያበረታታል ይላል። እኔ አላልኩኝም። ሌላው እንግዲህ እዚችው ቦክስ ውስጥ ተካቶ የሚገኝ ብሔራዊ ባንክ ለወርቅ አውጪዎች ከ5 እስከ 15% ከገበያ ዋጋ በላይ የሆነ ክፍያ እንደሚከፍልና እቺ ከ5 እስከ 15% የምትለዋ ጭማሪ የጥቁር ገበያውን ምንዛሬ የመወሰን አቅም እንዳላት ተጠቅሷል። እንግዲህ ወደ መጨረሻው ስንመጣ ብሔራዊ ባንክ ዲሴምበር ላይ ያደረገው የሪዘርቭ ሪኳየርመንት ጭማሪ የባንክ ስርዓቱ ላይ ያለውን ሊኩዊዲቲ አብዞርብ ለማድረግ ወይም ደግሞ ለመሰብሰብ እንደረዳን፣ የኢትዮጵያ ንግድ ባንክ ግን ከፍተኛ የሆነ የገበያ ድርሻ እና ከፍተኛ የሆነ ሊኩዊዲቲ አጠቃላይ የባንክ ሲስተሙ ላይ በሙሉ ሪዘርቭ ሪኳየርመንቱ ጭማሪ ሊኖር የሚችለውን ኢፌክት ቀንሶታል ወይም ሊሚት አድርጎታል ይላል። ሌላ እንግዲህ ያው እንደምታስታውሱ ከሆነ የሞኔታሪ ፖሊሲ ኮሚቴ ስብሰባ ከተጠናቀቀ በኋላ የብሔራዊ ባንክ ገዢ የሪፖርተሮችን ጥያቄ መልሰዋል፣ እንዲሁም ጋዜጣዊ መግለጫ ሰጥተዋል። ይህም አይ ቲንክ ያው ከአይኤምኤፍ ሰጀስሽን የመጣ ይመስለኛል። ምክንያቱም እዚህ ጋር ምን ይላል? ዴቨሎፒንግ የሞኔታሪ ፖሊሲ ኮሚዩኒኬሽን ስትራቴጂ ማለትም ሞኔታሪ ፖሊሲ ከዜጎች ጋር እንዴት አድርጎ ኮሚዩኒኬት ማድረግ እንዳለበት ስትራቴጂ ያወጣል ይላል። አይ ቲንክ ይሄ የጋዜጣዊ መግለጫ ከዚህ በኋላም የሚኖሩት የጋዜጠኞችን ጥያቄ የመመለስ ሂደት የዚህ ስትራቴጂ አካል ነው ብዬ አስባለሁ። ሌላው እንግዲህ ትላንትናም ላይቭ ላይ ተናግሬዋለሁ። እስከ ዲሴምበር 2026 ነበር ጂ24% የብድር እድገት ጣሪያ ትነሳለች ተብሎ የታሰበው። ይኸው እዚህ ጋር ያለላችሁ ዘ ካፕ ኦን ፕራይቬት ክሬዲት ግሮዝ ኩድ ቢ ሪሙቭድ ኢን ዲሴምበር 2026 ጁላይ ላይ አድርገውታል ቀድመው ማለት ነው። ግን ከሱም ደግሞ በላይ ከ28 ባንኮች 20ዎቹ እስከ ማርች ብቻ አመታዊ የእድገት ጣሪያቸውን አልፈው ተገኝተዋል ብሏል። ሌላው እንግዲህ ላይቭ ላይም ተናግሬ ነበረ። ብሔራዊ ባንክ ለማኒፋክቸሪንግ ሴክተር ከፍተኛ የብድር አሎኬሽን እንደሚደረግ ተናግረው ነበር። አይኤምኤፍ ግን እንደዚህ እንዳታረጉ ብያለው ብሏል። እንግዲህ ሪፖርቱን በጣም ብዙ ነው፣ ወደ 132 ገጽ ነው። የቻልኩትን ያህል በአንድ ቪዲዮ ከቨር አድርጌያለሁ።